የካምፓስ ተማሪዎች እያለን አንድ ጓደኛዬ ነበርና ቁጭ ብለን እያወራን ነው። ሳይኮሎጂ ውስጥ የከበደህ ነገር ምንድን ነው? ወይም ደግሞ እንደ ችሎታ ብታሻሽለው ሙያህን የሚያሳድግ ነገር ብዬ ጠየቁት። እንዲህ ብሎ ነበር የመለሰልኝ። አንድ ስነ ልቦናዊ ጉዳይ መጥቶልኝ ወይ ቀርቦልኝ ያንን ስነ ልቦናዊ ጉዳይ ከብዙ አንግሎች መመርመር፣ ከብዙ አቅጣጫ ያንን ስነ ልቦናዊ ጉዳይ መርምሮ መፍትሄ መስጠት መቻል ብሎ ነበር የመለሰልኝ። ይሄ መለሰልኝ መልስ አሁን ከምናወራው ስነ ልቦናዊ ጉዳይ ጋር ይያያዛል። ኢንቴሌክቹዋል ቲንኪንግ ወይም ደግሞ ምሁራዊ አስተሳሰብ ስለሚባለው ነገር ነው ያወራል። በዚህ ቪዲዮ ምሁራዊ አስተሳሰብ ምንድን ነው ስለሚለው አወራችኋለሁ። ይህ ልጅ ምንድን ነው የሚያወራው? የአዲስ አበባ ዩኒቨርሲቲ ፕሮፌሰር ሊያደርገኝ ነው እንዴ? ምሁራዊ አስተሳሰብ ለእኔ ምን ያደርግልኛል ልትሉን ትችላላችሁ። ስለዚህ ምሁራዊ አስተሳሰብ ወይ ኢንቴሌክቹዋል ቲንኪንግ የሚባለው መሰረት የሚያደርገው ብዙ የእውቀት መሰረቶችን በመጠቀም አንዱን እውቀት ከአንዱ እውቀት በማዳቀል ወይ አንድ ፊልድ ላይ ያለውን እውቀት ከሌላ ፊልድ ላይ በማዳቀል የተለየ አዲስ እውቀት የመፍጠር ሁኔታ ላይ ነው ፎከስ የሚያደርገው። ሙያችሁ አዳዲስ እውቀቶችን ከማግኘት ጋር በተያያዘ ምርምር ላይ መሰረት ባረገ መልኩ ህይወታችሁ እንደዛ ከሆነ ይሄ ቪዲዮ ለእናንተ ነው። እንደገና ደግሞ በዕለት ዕለት ህይወታችሁ ላይ የሚያጋጥሟችሁን ችግሮች ምሁራዊ አስተሳሰብን በመጠቀም ችግሮቻችሁን መፍታት ለምትፈልጉ ሰዎችም ይሄ ቪዲዮ ለእናንተ ነው። አሁን ብዙ ሰዎች የሚቸገሩበት ምክንያት ችግራቸውን ሲፈቱ አንድ የሆነው ቁንጽል እውቀት ያውቃሉ። ያንን ቁንጽል እውቀት የሚነግራቸው ሶሻል ሚዲያ ላይ መጥቶ የሚያስረዳቸው ቁንጽል እውቀት ያለው ሰው አለ። እንደኛችን ቁንጽል እውቀት አውቀው ቁንጽል ውሳኔ ወስነው ቁንጽል የሆነ ህይወት ይኖራሉ። ማለትም የሆነ ውሳኔ ስትወስኑ በስተጀርባ ያሉ 8፣ 7፣ 9 አድቫንቴጆች እና ዲስአድቫንቴጆች አሉ እና እነኛን አድቫንቴጆች እና ዲስአድቫንቴጆች ለመወሰን እድል አይኖራችሁም ማለት ነው ያላችሁ መረጃ ቁንጽል ከሆነ። በአሁኑ በ21ኛ ክፍለ ዘመን ላይ እውቀት አለኝ ወይስ የለኝም አይደለም ጥያቄው። ምክንያቱም ከመሆን ሶሻል ሚዲያ አለ፣ ከዛን አርቲፊሻል ኢንቴሊጀንስ አለ። ማወቅ የምትፈልገውን ነገር ኢንስታንትሊ ማወቅ ትችላለህ። ካለ ምንድን ነው ችግሩ? አሁን እውቀት አለኝ ወይስ የለኝም የሚለው ችግር ካልሆነ ምንድን ነው ችግሩ? ያለን እውቀት በጣም ብዙ ስለሆነ የትኛውን ከየትኛው አድርገን እንዴት እንደምንወስን አናቅም ብዙዎቻችን። ወይም ደግሞ ከእናንተ እምነትና አመለካከት ጋር በተቃራኒ ያሉ ብዙ እውቀቶች አሉ። ከእናንተ ሀሳብ፣ ከእናንተ ቫሊዩ፣ ከእናንተ አመለካከት፣ ከእናንተ ሃይማኖት ግን በራሳቸው ስታያቸው እውነት ናቸው። እንደን ግን ከእናንተ ህይወት ጋር በጭራሽ አይሄዱም። ለምን? ልተግብራቸው ብትሏቸው ህይወታችሁን የሚያመሰቃቅሉ ብዙ ነገሮች አሉ። ኢንቴሌክቹዋል ቲንኪንግ በእነኚህ ምክንያቶች በጣም አስፈላጊ ሆኗል። የሆነ ስነልቦናዊ ጉዳይ ሲኖር ወይም ማንኛውም ስነልቦናዊ ጉዳይ ብቻ አይደለም፣ እኔ ሳይኮሎጂ ስለሆንኩኝ ስነልቦናዊ ጉዳዮችን ነው ላወራችሁ የምችለው። ግን ሌሎች አይነት ኢሹዎች ቢኖሩ እያንዳንዱ ኢሹ አሶሲዬት የሚያደርጋቸው ሌሎች ኢሹዎች ይኖራሉ። እያንዳንዱ ጉዳይ አንድ ጓደኛ ያለ ሳይኮሎጂስት ነው። እሱም የሚለው አንድ ሀሳብ አለ። እያንዳንዱ ነገር ከነ ጥቅሉ ነው የሚመጣው ይላል። ኤቭሪቲንግ ከምስ ዊዝ አ ፓኬጅ የሚል ሀሳብ ነው ያለው። የሆነ ጉዳይ ስታነሱ ተያይዞ አብሮ የሚመጡ ብዙ ጉዳዮች ይኖራሉ። ወይም ለትሰይ ለማግባት ብታስቡ ከትዳር ጋር ተያይዘው የሚመጡ ብዙ ጉዳዮች አሉ። ስራ ለመስራት ብታስቡ ወይ ስራ ለመቀየር ብታስቡ፣ ኢቨን አዲስ ልብስ ስለመግዛት ብታስቡ አብሮ ተያይዘው የሚመጡ ብዙ ጉዳዮች አሉ። ስለዚህ ለዛ ነው አንድ ሀሳብ ፊት ለፊታችን ሲቀርብ ከዛ ሀሳብ ጋር ተያይዘው ያሉ ሌሎች ሀሳቦች አሉ፣ ወይም የሀሳብ የሚታይባቸው በጣም ብዙ መንገዶች አሉ። የተሻለ አስተሳሰብ ካለን ደግሞ የተሻለ ውሳኔ መወሰን እንችላለን። የተሻለ ውሳኔ መወሰን ከቻለን ደግሞ ጥሩ የሆነ ህይወት ይኖረናል። ኢንቴሌክቹዋል ቲንኪንግ በዚህ መልኩ ነው አስፈላጊ የሚሆነው። ኢንቴሌክቹዋል ቲንኪንግን በመጠቀም የአቤልና የቃየልን ታሪክ በምሳሌ የምናየው ይሆናል። ኢንቴሌክቹዋል ቲንኪንግን ለማሳየት እዚህ ጋር ያስቀመጥኳቸው የእውቀት ሌየሮች አሉ። የእውቀት ሌየሮች ስነ ልቦና ሳይንስ ውስጥ ያሉ የእውቀት ሌየሮች አሉ። ይሄ ሌክቸር አንድ የሚያግዘን ምንድነው? ሌሎች የዩቲዩብ ቪዲዮዎችን ከዚህ በኋላ ስሰራ ስታዩ በዚህ ኢንቴሌክቹዋል ቲንኪንግ ላይ መሰረት አድርጌ ነው የምሰራው። እንደ ኢንትሮዳክሽንም ያግዘናል። የመጀመሪያ ሜቶሎጂ ነው።
ሜቶሎጂ ማለት አፈ ታሪክ ማለት ነው። ስለዚህ አፈ ታሪክ ለምንድን ነው ከምሁራዊ አስተሳሰብ ጋር የሚያያዘው? አፈ ታሪክ በምን መልኩ ይጠቅመናል የሚል ጥያቄ ሊመጣ ይችላል። ሜቶሎጂ እውነቱን የሚነግረን ውሸት ነው ይባላል። ማለትም አፈ ታሪክ ላይ ያሉት ሀሳቦች ውሸት ሊሆኑ ይችላሉ። ገብቷችኋል? የሚጻፈው ተረት፣ የሚነገረው ሀሳብ ብርሃን ሲበራ ከዛን ከሞት ሲነሳ እንደዚህ አይነት አፈ ታሪክ ላይ መሰረት ያደረጉ ሀሳቦች ውሸት ሊመስሉ ይችላሉ፣ ውሸትም ናቸው። ወይም 5ኛው ክፍለ ዘመን ላይ የነበሩ የኢትዮጵያውያን ቅዱሳት በብርሃን ሲበሩ በብርሃን ሳተላይት ሲመጥቁ ምናምን የሚሉ አይነት ሀሳቦች አፈ ታሪክ ላይ ነው መሰረት ያደረጉት። ግን እያንዳንዱ አፈ ታሪክ የሚነግረን እውነታ አለ። ከአቤል እና ከቃየል ሀሳብ አንጻር ያለ ሜቶሎጂ አለ። ሞደርን ሜቶሎጂ ለምሳሌ የማርቨል ሙቪዎችን የምታየው ከሆነ ቶር እና ሎኪ የሚባሉ ካራክተሮች አሉ። ቶር በጣም መልካም፣ ለአባቱ የሚታዘዝ ጥሩ ነገር የሚያደርግ አይነት አማልክት ነው። ፊልም ውስጥ ያለ ነው። ከዛ በኋላ ምድር ላይ ይወርዳል። ከዛ በኋላ የሚኖረውን ህይወት ምናምን ታያላችሁ። ሎኪ ደግሞ በተቃራኒው ማድረግ ያለበትን ነገር አያደርግም። በጣም ፈሪ ነው፣ በጣም ደካማ ነው። እንደን ከዛ በኋላ አባትየው ቶርን እየወደደው ሲመጣ እንዲያስተዳድር እንዲነግስ እድል ሲሰጠው፣ ለቶር እድል ሲሰጥ ሎኪ መቅናት ይጀምራል። ሎኪ ከዛ ይቀናና አሁን ብዙ ሰዎች እንደዚህ አይነት ባህሪ ያላቸው፣ እኔ እየተሳካልኝ ካልሆነ ሲስተሙ ችግር አለበት ማለት ነው። ወይም እኔ እንዲሳካልኝ እየሆነ ያልሆነው በቃ የሆነ ነገር ቢበላሽ ነው። እኔ አይደለም የተበላሸሁት፣ በዙሪያ ያለው ዓለም ነው የተበላሸው ብሎ ሰዎች ያስባሉ። ሎኪ እንደዚህ አይነት ሀሳብ ያስባል። ከዛን አባቱን ይገለዋል። እንግዲህ አስቡት፣ አባቱን ይገላል ሎኪ። ከዛ በኋላ ቶርን ይገለዋል። የማርቨል ሙቪ ያያችሁ ሰዎች ካላችሁ በእርግጠኝነት ይሄ ሀሳብ ይገባችኋል። ሪያሊቲ በምናያቸው ልቦለዶች ውስጥ በምናያቸው ፊልሞች ውስጥ ይገለጣል። አንዳንዱ ሪያሊቲ ፊልሙን ካየነው ከተወሰነ ጊዜ በኋላ ነው የሚመጣው። ማለትም የሆነ ሰዓት ላይ ልቦለድ የነበሩ ነገሮች አሁን ላይ ስታያቸው እውነት ናቸው። ሳይንቲስቶች እነኛን ነገሮች እያረጓቸው፣ ወይም ደግሞ ታሪክ ላይ ያለው አፈ ታሪክ ላይ ያሉት እውነታዎች ወደ ሳይንስ ሀሳብ ብዙ ጊዜ ይቀየራሉ። እኛ ሳይኮሎጂካል ሀሳብ ላይ ለምሳሌ ፍሮይድ ኦዲፐስ ኮምፕሌክስ፣ ኤሌክትራ ኮምፕሌክስ የሚባሉ አይነት ሀሳቦች ከግሪክ የሜቶሎጂ ካራክተሮች ነው የወሰዳቸው። ኢቭን ለምሳሌ ከግሪክ ሜቶሎጂ ውስጥ ፖሊሚቲየስ የሚባል አንድ አማልክት ነበር እና የአማልክት ከትላልቆቹ አማልክቶች እሳት ይነጥቅና ለሰው ልጆች ይሰጣቸዋል። የሰው ልጆች ያንን እሳት ይወስዱና ለመጠቀም ሲሞክሩ እሳቱ ይበላቸዋል። እና ይሄ ለምሳሌ በሳይንስ ተገልጧል። ሁለተኛ ዓለም ጦርነት ላይ ኦፐንሃይመር ለምሳሌ አለ። ኦፐንሃይመርን እንደውም አንዳንድ ሰዎች ምን ይሉታል? የአሜሪካው ፖሊሚቲየስ ብለው ይጠሩታል። ፖሊሚቲየስ ያደረገው ነገር ከትላልቆቹ አማልክት እሳትን ተቀብሎ ለሰው ልጆች ሰጣቸው። የሰው ልጆች ያንን እሳት ሲቀበሉት እሳቱ በላቸው። እንደዚህ ጋርም አቶሚክ ቦምብን ይሄ ሰው ፈጠረ። ከዛ በኋላ አቶሚክ ቦምብ ኦፍኮርስ ሁለተኛው ዓለም ጦርነት ላይ ብዙ ሰዎችን ጨርሷል። ልቦለድ ምንድን ነው? ልቦለድ እኮ ከንቱ የሆነ ነገር ነው። ልቦለድ ምን ያደርግልኛል ምናምን ብላችሁ የምታስቡ ሰዎች ምንም የገባችሁ ነገር የለም። ኢንፋክት በጣም ብልጥ ብትሆኑ እንደውም ልቦለዶችን ብታነቡ፣ አፈታሪኮችን ብታነቡ አፈታሪኩ የሚነግራችሁ እውነት አለ። የሆነ ነገር ሊሆን እንደሚችል ማሳያ ነው። ለምንድን ነው አፈታሪክ ውስጥ እንደዚህ አይነት እውነታ የሚገለጠው ተብሎ ሊጠየቅ ይችላል። ግን አይዲያሊስቲክ የሚባል ፊሎሶፊ አለ። አይዲያሊስቲክ የሚባለው ፊሎሶፊ ውስጥ ያለው ሀሳብ ምንድን ነው? እውነት እራሱን ለሰዎች ይገልጣል እና በጊዜው ያሉ ሰዎች የተረዱትን እውነት የሚገልጡበት መንገድ ሲፈልጉ ኦፍኮርስ ተረት በነበረበት ጊዜ እውነቱ በተረት ነው የሚገለጸው። ሌላ ምንም አማራጭ የለም። ገብቷችኋል? ስለዚህ እውነት አሁን ላይ በ21ኛው ክፍለ ዘመን ላይ ላሉ ሰዎች ብቻ አይደለም ሲገለጥ የነበረው።
ከክርስቶስ ልደት በፊት በነበሩ ሰዎች ተገልጧል። ከ50 ሺህ ዓመት በፊት ለነበሩ፣ ከ250 ሺህ ዓመት በፊት ለነበሩ እውነት በየጊዜው እየተገለጠ የመጣ ነገር ነው እና ተረት ከነበረ በተረት ነው የሚገለጸው። ለምሳሌ ቋንቋ ከመምጣቱ በፊት ምልክት ነበረ ድሮ። በምልክት ውስጥ ሰዎች ዋሻ ውስጥ ይገባሉ እና ዋሻ ውስጥ የተገለጠላቸውን እውነት የዋሻው ላይ ያስቀምጣሉ እና በዛ መልኩ አፈ ታሪኮች ላይ ያሉ ብዙ እውነታዎች አሉ እና ለምሳሌ እኔ አንድ ከወሰድኳቸው የቤት ስራዎች መካከል የኢትዮጵያ አፈ ታሪኮቹ ወደፊት ማጥናት እፈልጋለሁ እና እዛ ውስጥ ባጠናሁኝ ቁጥር ማግኘት የምፈልገው ነገር ምንድን ነው? እውነትን ነው። ለምሳሌ ቴዎድሮስ ሶስተኛ ይመጣል ተብሎ ሲነገር ምናልባት እዚሁ 4 ኪሎ ቤተ መንግስት ውስጥ ይሄ ቴዎድሮስ ሶስተኛ ነኝ ምናምን የሚል ነገር ላናገኝ እንችላለን። እሱን አይደለም እኛ እያልን ያለ ነው። ከዛ በተቃራኒ ግን ቴዎድሮስ ሶስተኛ ይመጣል ወይም ቴዎድሮስ የተባለ ንጉስ ይመጣል የሚለው ሀሳብ እዛ ውስጥ ብዙዎችን ያነሳሳል፣ እዛ ውስጥ ብዙዎችን ያስተምራል እና ሜቢ አናቅም፣ ሊሆንም ላይሆንም ስለሚችል አንድ ሰው ምናልባትም ከኢትዮጵያ ውስጥ ኢትዮጵያን አንድ ሊያደርግ የሚችል አይነት ሰው ሊመጣ ይችላል። ሌላ የምትይዙት ነገር ሃይማኖትን ነው። ሃይማኖት ውስጥ በጣም ብዙ እውነታዎች ይገለጻሉ። ሃይማኖት ውስጥ የአቤልና የቃየልን ታሪክ ማጥናታችን ሳይኮሎጂ ላይ ሲቪሊንግስ ራይቫል የሚባል ሀሳብ አለ። ለምሳሌ እሱ እንድናጠና ሊያግዘን ይችላል። ኢቨን ፖለቲካሊ እዚህ ዓለም ላይ ከተፈጠሩ ነገሮች መካከል አንዱ በየጊዜው የሚፈጠር ነገር ጦርነት ነው እና ብዙ ጊዜ ጦርነት ላይ ለምሳሌ የናዚ ጀርመኒ ታሪክ ላይ የምታዩት ነገር አይሁዶች የጀርመኒዎችን ቦታ ይዘው መበልጸጋቸው፣ ማደጋቸው እንደገና ደግሞ እግዚአብሔር የነሱን መስዋዕት መቀበሉ፣ ስኬታማ መሆናቸው ጀርመኖች ሪዘንትመንት ውስጥ እንዲገቡ አድርጓቸዋል። እንዲህ አይነት ጉዳዮች በጣም ብዙ ስነ ልቦናዊ ጉዳዮች አሉ መጽሐፍ ቅዱስ ውስጥ። እነኛን ሀሳቦች ስታውቋቸውና እዚህ ዓለም ላይ ከተፈጠረው እውነት አንጻር ስታገናኙት ብዙ የምትረዷቸው ነገሮች አሉ። ሪሊጅንን በዛ ያዙት። ከሪሊጅን በኋላ የሚመጣው ፊሎሶፊ ነው። ኦፍኮርስ የአቤልና የቃየል ሀሳብ ፊሎሶፊ ውስጥ ሪዘንትመንት በሚባል ሁኔታ ይገለጻል። ሰዎች በራሳቸው የሆንን ነገር ማድረግ ሳይችሉ ሲቀሩ፣ ማድረግ ባለባቸው ልክ ሳያረጉ ሲቀሩ፣ መሆን ባለባቸው ልክ ሳይሆኑ ሲቀሩ ሌሎች ሰዎችን ለማጥፋት ይሄዳሉ። ማለትም የአንድ ሰው ጥሩነት የሚገለጸው በሌላ ሰው ውድቀት ነው ማለት ነው። ከዚህ ሀሳብ ጋር በተያያዘ ያለ የፍሪድሪሽ ኒቼ ሀሳብ አለ፣ ዘ ዊል ቱ ፓወር የሚል ሀሳብ እና ምንድን ነው ፍሪድሪሽ ኒቼ እዛ ውስጥ የሚለው እዚህ ዓለም ላይ ያሉ ፍጥረታት በሙሉ ሰዎችም ሊሆኑ ይችላሉ፣ ሌሎቹ ፍጥረታትም ሊሆኑ ይችላሉ፣ ግዑዛን አካላትም ሊሆኑ ይችላሉ፣ ራሳቸውን ለማሳደግ የተፈጠሩ ናቸው። ለምንድን ነው ራሳቸውን ለማሳደግ የተፈጠሩት? ምክንያቱም በዛው መቆም ማለት መጥፋት ማለት ነው። አሁን ባላችሁበት ሁኔታ ለምሳሌ ብትሆኑ መጥፋት ማለት ነው። ለምን? ለምሳሌ አሁን ያላችሁ ገንዘብ 1 ሚሊዮን ቢሆን 1 ሚሊዮን ለ10 ተከታታይ ዓመት ቢቀመጥ መክሰር ማለት ነው። ለምን? ምክንያቱም 10 ሚሊዮን ብር ሆኖ አይቀርም። በ10 ዓመት ውስጥ ይቀንሳል ዋጋው። የእያንዳንዱ ሰው ግዴታ አለ። እያንዳንዱ ሰው ለመሻሻል፣ እያንዳንዱ ሰው ራሱን ለማሳደግ ግዴታ አለበት። ካልሆነ ሪዘንትመንት ውስጥ ነው የሚገባው፣ በቀል ውስጥ ነው የሚገባው። ዋይ? ምክንያቱም ነገሮች ሁልጊዜ እየተሻሻሉ ነው። ይሄው የአቤልና የቃየል ሀሳብ ደግሞ ሶሲዮሎጂ ውስጥ ይመጣል። ሶሲዮሎጂ ውስጥ ከማህበረሰቡ ጥሩ የሆነ ሀሳብ በተቃራኒ ያሉ ሰዎች አሉ። ማህበረሰቡን ለማጥፋት የማህበረሰቡን መልካም ወግ፣ እሴት፣ ቫሊዩ፣ ህግ ለመስበር የሚመጡ አይነት ሰዎች፣ እንደዚህ አይነት ሰዎች ዴቪያንት ይባላሉ ሶሲዮሎጂ ውስጥ። ዩሲ ተመሳሳይ ሪያሊቲ እያያችሁ ነው አይደል? ስለዚህ ፍልስፍና ላይ ያለውን ማወቄ ወይ ሃይማኖት ላይ ያለውን ማወቄ ሶሲዮሎጂ ላይ ያለውን ዲቪያንት የሚባለውን ኮንስትራክት እንድረዳ ያግዘኛል። እንደን ከዛ በኋላ የሚመጣው ሳይኮሎጂካል አስፔክት ነው። ሳይኮሎጂካሊ እንዲህ አይነት ሀሳብ ሲቪሊንግስ ራይቫሊ ይባላል። ሲቪሊንግስ ራይቫሊ ማለት በአንድ ቤተሰብ ውስጥ እናት ወይ አባት የኔ ምርጥ የሚባለው ልጅ እኮ ይሄንኛው ልጅ ነው ብለው ሲያስቡ፣ በተቃራኒ የኔ ፋብራይት ልጅ ይሄንኛው ልጅ ነው የማይባለው ልጅ
በተቃራኒ ብዙ አቴንሽን የማይሰጠው ልጅ ቅናት ውስጥ ይገባል፣ በቀል ውስጥ ይገባል፣ ንዴት ውስጥ ይገባል። እንደዛ ሲሆን በሁለቱ ልጆች መካከል በጣም ከፍተኛ ጥል ነው የሚኖረው። ወላጅ ሆነ ጥሩ የሚባል ቤተሰብ እንዲኖር የምትፈልግ ከሆነ ወይም ከልጅህ ጋር እየተጣላህ መኖር የማትፈልግ ከሆነ አንድ ማድረግ ያለብህ ነገር ይህንኛው የኔ የምወደው ልጅ ነው፣ ይህንኛው ደግሞ የምጠላው ልጅ ነው ማለት። እንደዛ የምታደርግ ከሆነ ቢሊቭ ሚ በሁለቱ ልጆች መካከል በጣም በጣም ትልቅ ጸብ ነው የምትፈጥረው። አንደን ከዛ በኋላ ዩዥያሊ የምታዩት ነገር ምንድነው? ልጆች እርስ በርስ መጣላት ይጀምራሉ። ጥላቸው ግን ማንኪያውን ማንወሰደው፣ ሹካውን ማንወሰደው፣ ስኳር ጨምርልኝ የሚለው ሳይሆን ወላጆቼ አንተን ወደውሃል፣ እኔን ደግሞ እየወደዱኝ አይደለም፣ ስለዚህ አንተን ማናደድ አለብኝ፣ አንተን ማበሳጨት አለብኝ፣ አንተን ማጥፋት አለብኝ በሚል መልኩ ያልተወደደው ልጅ ቅናት ውስጥ መጥፎ ስሜት ውስጥ ይገባል። እንደን ኦፍኮርስ እንደምታዩት ነው። ልክ ፓራላል ማድረግ ትችላላችሁ እዚህ ጋር ስቲል እግዚአብሔር አቤልን ሲወደው ወላጆችም እንደዚሁ ደግሞ አንደኛውን ልጅ ፋቨራይት ልጅ ብለው ሲወዱ እንደን ከዛ በኋላ ደግሞ አቤል ሲወደድ ያንኛው መቅናቱ ቃየል ላይ ያለው ባህሪ እንደዚሁ ደግሞ የተጠላው ልጅ ላይ ያለው ባህሪ ተመሳሳይ ነው። አብዛኛውን ማፕ ማድረግ ትችላላችሁ። ሪያሊቲ እንደዚህ ነው ራሱን የሚደግመው። እዛው ሳይኮሎጂ ውስጥ ሳንወጣ ክሊኒካል ሳይኮሎጂ ውስጥ ደግሞ ሌላ ስም አለው ይሄ ነገር፣ ፓቶሎጂካል ኤንቪ ይባላል። ፓቶሎጂካል ኤንቪ ማለት ሰዎች ካላቸው ባህሪ ውስጥ የሚቀኑ ሰዎች ብዙ አሉ፣ እሱ አይካድም። ግን ፓቶሎጂካል ኤንቪ ውስጥ ያሉ ሰዎች ከመቅናት ውጭ አማራጭ የላቸውም እና ኤቭሪ ታይም እናንተን ባዩ ቁጥር እናንተን ምስቅልቅል ህይወት ውስጥ መክተት ነው የሚፈልጉት። ይሄው ሀሳብ ደግሞ ኒውሮሳይንቲፊክሊ መታየት ይችላል። የአቤልና የቃየል ታሪክ እንደ ኒውሮሳይንቲፊክሊ ሲታይ ስሙ ኒውሮሳይንስ ውስጥ ሴንትራል ነርቨስ ሲስተም እና ፕሪፈራል ነርቨስ ሲስተም ይጠናሉ። ኒውሮኖች በደንብ ነው የሚጠኑት። የሰው ልጅ እያንዳንዱ አስተሳሰብ ከየትኛው የሰውነት ክፍል ነው የሚመነጨው የሚለውን ይመረምራሉ። ወይም እያንዳንዱ ሀሳብ፣ እያንዳንዱ ድርጊት፣ እያንዳንዱ ስሜት ከየትኛው የአንጎል እና እንዲሁም የሰውነት መዋቅር ነው የሚመነጨው የሚለውን የሚያጠና ክፍል ነው እና ቃየል ያሳየው አይነት ባህሪ ኒውሮሳይንቲፊክሊ ለምሳሌ መገለጽ ይችላል። ኒውሮሳይንቲፊክሊ መገለጽ ሲችል ሬጅ ፓዝዌይ ይባላል። ይሄ ስሙ ሬጅ ፓዝዌይ ማለት አንጎላችን ውስጥ ያለ ክፍል ነው። ይሄ ሲስተም አክቲቬተር ሲሆን ንዴት ውስጥ ነው የምንገባው። እንዴት ተወሰደብኝ፣ ወይ እንዴት አልተከበርኩም፣ ወይም እንዴት ነው አፕሪሺየት ያልተደረግኩት የሚል ንዴት ውስጥ እንገባለን። የሬጅ ፓዝዌያቸው በጣም አክቲቬትድ የሚሆኑ አይነት ሰዎች እንደ አቤል የሚሆኑት በዙሪያቸው ያለውን ሰው ማጥፋት፣ በዙሪያቸው ያለውን ሰው መግደል፣ በዙሪያቸው ያለውን ሰው ማሰቃየት ነው የሚፈልጉት። ማለትም የሬጅ ፓዝዌይ ከሌሎቹ ፓዝዌዎች ከሌሎቹ የአንጎል መዋቅሮች የጠነከረ ሲሆን ያ ሰው ቶሎ ለመናደድ፣ ቶሎ ሰዎችን ለማጥቃት፣ በዙሪያ ያሉ ስኬታማ ሰዎችን፣ ደስተኛ ሰዎችን ለማጥፋት የሚሄድበት ርቀት እንዲሁ በጣም ከፍ ያለ ነው። እንደን ይሄው የአቤልና የቃየል ጉዳይ ደግሞ ፋርማኮሎጂካሊ መታየት ይችላል፣ መጠናት ይችላል። ፋርማኮሎጂካሊ ስል ፋርማሲስቶች ልትደነግጡ ትችላላችሁ። እንደ ይሄ ልጅ ምንድን ነው የሚያጠናው? ምንድን ነው እያወራ ያለው? የመጽሐፍ ቅዱስ ሀሳብ መድኃኒት ውስጥ ምንድን ነው እያለ ያለው ልትሉ ትችላላችሁ። ግን ይህንን የአቤልና የቃየልን ጉዳይ ሊፈታ የሚችል መድኃኒት አለ። ማለትም ቃየል ንዴት ውስጥ እንዳይገባ ሊከላከል የሚችል መድኃኒት አለ። ፍሎክሲቲን ይባላል። ፍሎክሲቲን ንዴት ውስጥ የሚገቡ ሰዎች፣ ብስጭት ውስጥ የሚገቡ ሰዎች ቃየል የተሰማው አይነት ስሜት ኢምፐልሲቭ አግሬሽን ይባላል። ንዴቱን መቆጣጠር አይችልም። በጣም ይናደዳል። በጣም ዲስትራክቲቭ ነው። ምንም ሊቋቋሙ የሚችልበት አይነት ሁኔታም አይደለም። ላይክ ንዴቱ ከተሰማው አርግ የሚል አይነት ስሜት ነው ማለት ነው። ኢምፐልሲቭ አግሬሽን እንግዲህ አስቡት። ኢምፐልሲቭ አግሬሽን የሚለውንም ሀሳብ ደግሞ ሳመጣ የአቤልና የቃየልን ሀሳብ ኒውሮባዮሎጂካሊ ነው እያወራሁኝ ያለሁት ማለት ነው። ኢምፐልሲቭ አግሬሽን መቀነስ የሚችልበት ሁኔታ አለ። ማለትም በመደበኛው ህይወት ውስጥ
እንዲህ አይነት ግልፍተኛ የሆኑ አይነት ሰዎች፣ ንዴት ውስጥ የሚገቡ አይነት ሰዎች ይሄ አይነት ችግር በየጊዜው ሲሰማቸው የሚሰጣቸው መድኃኒት ነው ፍሎክሲቲን። እና ሰዎች ፍሎክሲቲን ሲወስዱ ይረጋጋሉ። ኦኬ ይህንን ሰው መምታት አይጠበቅብህም፣ ይህንን ሰውዬ ማጥፋት አይጠበቅብህም፣ ይህን ሰውዬ መርገም አይጠበቅብህም፣ ወይ ሰውዬ መግደል አይጠበቅብህም የሚለው ስሜት ያረጋጋችኋል ማለት ነው። ማኔጅ የሚያደርግልን በተፈጥሯችን ውስጥ ያለ ይህንን ማኔጅ የሚያደርግ እንትን አለን፣ ኬሚካል አለ ሴሮቶኒን የሚባል። ሴሮቶኒን ሌቭላቸው የተስተካከለ የሆነ ሰዎች ዲስትራክቲቭ ሊሆንበት፣ አጥፊ ሊሆኑበት፣ ገዳይ ሊሆኑበት የሚችልበት እድል በጣም ዝቅተኛ ነው። እንደምታዩት ነው አንድን ስነ ልቦናዊ ጉዳይ ከብዙ ሌየሮች አንጻር ከብዙ የእውቀት ክፍሎች አንጻር ማየት ይቻላል። እንደን ከዚህ በኋላ በማቀርበው የዩቲዩብ ቪዲዮዎች የምናደርገው ያንን ነው። አንድ ስነ ልቦናዊ ጉዳይ እናነሳና ያንን ስነ ልቦናዊ ጉዳይ ሜቶሎጂካሊ፣ ፊሎሶፊካሊ፣ ሶሲዮሎጂካሊ፣ ባዮሎጂካሊ ምንድን ነው የቀረን? ሳይኮሎጂካሊ፣ ኒውሮሳይንቲፊክሊ፣ ሳይኮፋርማኮሎጂካሊ ማጥራት እንችላለን። በዛ መልኩ ስናወራ ኢቭን የህግ ሀሳቦችን ልናነሳ እንችላለን። በዚህ መልኩ ስናወራ አንድ ስፔሲፊክ ያለ እውነታ ላይ በመመስረት ያንን እውነታ እንዴት ነው ከብዙ አንግል ማስተካከል የምንችለው የሚለውን አድቫንቴጅ ይኖረናል ማለት ነው። እናንተም አድቫንቴጅ ይኖራችኋል። ትልቅ ጉዞ ነው የሚሆነው። አዲስ ከሆናችሁ ለቻናሌ ይህን ያክል ተከታትላችኋል። ቻናሌ ላይክ፣ ሰብስክራይብ ማድረግ አትርሱ። እወዳችኋለሁ። ቻሉ ነበርኩኝ፣ ሳይኮሎጂስት። መልካም ጊዜ። ባይ ባይ።